ሰላማችሁ ይብዛ። እንግዲህ እንደምታውቁኝ እኔ ቴዲ በጋራ ቤት መስራት ትችላላችሁ እያልኩ ነው። እንግዲህ ቦታው የሚገኘው ጎሮ አልፋችሁ ካምብሪጅ ትምህርት ቤት አትሌት ሰፈር በአሁኑ እንግዲህ በተደረገው የመንገድ ልማት የተነሳ በ15 ደቂቃ ባልበለጠ ጊዜ ውስጥ ከቦሌ ተነስተን እንደርስበታለን ማለት ነው። እንግዲህ እዛ ስንደርስ ያለው ቦታ የተዘጋጀው 500 ካሬ ነው። ይሄ ቦታ እጃችን ላይ ያለ ቦታ ነው። እናንተ እንግዲህ ጆይን እንድታደርጉ እየጋበዝኳችሁ ነው። ጆይን ስታደርጉ ከእናንተ ምን ይጠበቃል ወይስ ምን ድርሻ እናገኛለን ለምትሉ ደግሞ የሚከተለው ነው። እንግዲህ እያንዳንዱ ያሰብነው G+10 ለመስራት ነው። ትልቁ ፕሮግራማችን ያደረግነው ግራውንድ +10 ላይ በእያንዳንዱ ፍሎር ላይ 4 ቤቶች እኩል ሳይዝ ያላቸው እንግዲህ እስከ 100 ካሬ ያሉ ባለ 3 መኝታ ቤቶች አሉ። እንግዲህ እያንዳንዱ ቤት 3 መኝታ ቤት ያለው ሳሎን፣ ኪችን፣ አንድ ዘመናዊ ቤት ሊያሟላ የሚገባውን ነገር ሁሉ አሟልቶ የያዘ ነው። አባል ላይ ህብረት እንድትሆኑ ጋብዛችኋለሁ። እንግዲህ ፍሎር ላይ ያለው ይኖረናል። ቴራስ ራሱ የቻለ ግራውንድ መኪና ፓርኪንጎች ይኖሩናል ማለት ነው። እጅግ ያማረ ዘመናዊ ቅንጡ የሚባል አይነት ህንፃ ነው የምንሰራው። ፊኒሽንግ እንግዲህ የምናዘጋጀው መሰረታዊ ፊኒሽንግ ነው እኛ የምንሰራው። ከእናንተ እንግዲህ ለመቀላቀል የምታስቡ ሰዎች ዲቴይል ከዚህ በላይ ከመሰረታዊ ፊኒሽንግ ውጪ ከሆነ በእናንተ ታሰራላችሁ ማለት ነው። እንግዲህ እንዳጠቃላይ ካምብሪጅ ጋር ያሉ ቤቶች አሁን በካሬ ስንት እየተሸጡ ነው ካላችሁን 120 ሺህ እና 130 ሺህ እየተሸጡ ነው። ምክንያቱም መሀል ከተማ ሆኗል። አትሌት ሰፈር ላይ በጣም እጅግ ያማሩ የሚያምሩ ቤቶች ነው ያሉት፣ የሚገርሙ አፓርትመንቶች ነው ያሉት። ስለዚህ በካሬ እንደዛ እየተሸጡ ነው። እናንተ ግን ጆይን ብታደርጉ ለመጀመሪያ ቦታውን ኦን ስላደረግ ነው የቦታው ላይ አብራችሁ ለማልማት ጆይን ስታደርጉ 2 ሚሊዮን ብር ክፍያ ትፈጽማላችሁ ማለት ነው። 2 ሚሊዮን ብር ጆይን ካደረጋችሁ በኋላ በአጠቃላይ ክፍያ ከዛ በኋላ የሚጠበቅባችሁ በካሬ 49 ሺህ ብር ነው የሚሆነው። ያ ማለት እንግዲህ ወደ 4 ሚሊዮን 900 ሺህ ብር ይጠበቅባችኋል። ይሄን ክፍያ ከፍላችሁ የምትጨርሱት እንግዲህ በየወሩም እያደረጋችሁ ወይም በየ3 ወሩ ቢበዛ ግን በየ6 ወር እያደረጋችሁ በ2 አመት ጊዜ ውስጥ መጨረስ ይጠበቅባችኋል። በ2 አመት ጊዜ ውስጥ ጨርሱት። ከናንተ የምንፈልገው ነገር ምንድነው? በጣም በስነ ስርዓት በቀለጠፈ ሁኔታ ክፍያችሁን በአግባቡ ቃል በገባችሁት መሰረት እንድከፍሉ እንፈልጋለን። ለዚህም ደግሞ መጀመሪያ ጆይን ስታደርጉ የመጀመሪያውን ክፍያ ስለከፈላችሁ ብቻ ጆይን አናደርግም። በዛው እንድታቁ ተያይሽ አቅማችሁን እንጠይቃለን ማለት ቢያንስ የገቢ ምንጫችሁ ምንድነው? ከዚህ በኋላ ይህን ክፍያ ለመክፈል አቅማችሁን እናያለን ማለት ምንድነው? ከዚህ በኋላ ለምከፍሉት ክፍያ እናንተ ጠንካራ መሆናችሁን ወይም ደግሞ ስራ ውስጥ መሆናችሁን ወይም ደግሞ ዲያስፖራ ካላችሁ ከዛ ያለውን ኢንካም እንፈልጋለን። ይሄን የምናደርገው ለምንድነው? አንደኛ እናንተም ሌላ ሰው መጥቶ ሰነፍ ሰው ገማል ተቀላቅሎ እናንተንም ወደ ኋላ እንዳያስቀር፣ እናንተም ደግሞ ወይም ደግሞ ያላሰባችሁት ያልተዘጋጃችሁበት እጃችሁ ላይ ይሄ ብቻ ብር ኖሮ ከዛ በኋላ አይጠበቅም ወይ ደግሞ ከ6 ወር በኋላ የሆነ ነገር እናገኛለን ብላችሁ እንዳትዘናጉ አስተማማኝ ምንጭ ያላችሁ መሆኑን እርግጠኛ መሆን አለባችሁ። ምክንያቱም ማህበርተኛው እዚህኛው ዙር ላይ የምንሰበስበው ማህበርተኛ በእርግጠኝነት ፈጥኖ መጓዝ የሚፈልግና በካሬ 120 እና 130 ሺህ ብር የሚገኝበትን ቦታ እሱ ግን የመግቢያ 2 ሚሊዮን ከፍሎ ከዛ ካሬ 49 ሺህ ከፍሎ ቢበዛ በ6 እና በ7 ሚሊዮን ብር የቦታ ባለቤት የቤት ባለቤት እንዲሆን ነው። በዚህ እንግዲህ ከኛ ጋር ጆይን የሚያደርጉት የተለያየ ስራ የህብረተሰብ ክፍሎች ናቸው። አንደኛው የህብረተሰብ ክፍል የምንለው እንግዲህ ሰርቶ ከኛ ጋር አትርፎ መሄድ የሚፈልግ ሰው አለ። ስለዚህ እንዲዘገይበት አይፈልግም። ሁለተኛ ደግሞ አቅሙ በዚህ ነው። እንግዲህ በዚህ ሄዶ ኮንዶሚኒየም ወይም ደግሞ አነስ ያለች መግዛት ይችላል። እንዲህ ግን ከሚገዛ በአፓርታማ ቢሰራ የተሻለ ይሆናል ማለት ነው። እናንተ ግን በካሬ 120 እና 130 ሺህ ብር እየተሸጠ ለምን እንደዚህ አይነት ነገር ውስጥ ማድረግ ፈለጋችሁ ተብሎ ለኛ ደግሞ ጥያቄ ልንጠይቅ እንችላለን። እንግዲህ ይሄ እኛም የምንሰራው እንዳላችሁ እንደሚታሰበው ጽድቅም ስራ አይደለም። ይሄኛው ግን ምንድነው? እኛም የኮስቶችን ቅድሚያ ከራሳችን የምናወጣው ኮስቶች ስለማይኖሩ ባንክን ብድር ስለማንሄድበት የፋይናንስ ፍሪደምም ከእናንተ የተነሳ ጉርብስኛ በቦታችን እናንተ በገንዘባችሁ ሆኖ የፋይናንስ ፍሪደምም ስለምናገኝበት ተባብረን አቅምኛ ጋር ቦታው አለ ግንባታ ፋይናንስ አጥረናል። ወደ ባንክ ሄዶ ለመበደር ያሉትን ሀስሎች ወይም ደግሞ ፋይናንስ ተቋማት ያሉትን ሀስሎች አልፈለግናቸውም እና ምንድነው ይሄን የሀስል ከእናንተ ጋር ሼር በማድረግ በተሻለ ፍጥነትና በተሻለ ጥራት
ቤቶቹን የመስራት አቅም ስለሚፈጥርልን ከዚህ አንፃር ብቻ ነው እንግዲህ ሰው የተለያየ የስራ አይነት ሞዴል አለው። እኛ እንግዲህ ይሄን ሞዴል አድርገነዋል ማለት ነው። እንግዲህ ከቅድም ወይን እንደ ማወቅ ያለባችሁ ነገር ይሄንን ነገር ጆይን ስታደርጉ ሪስቴቶች አይደለንም ማወቅ ያለባችሁ። ሁለተኛ ደግሞ አክሲዮንም አይደለንም ወይም ደግሞ ፒኤልሲም አይደለንም። ግን በጋራ የምንሰራበትን ፕላትፎርም ያዘጋጀነው። ይሄ ደግሞ እንዴት ነው የምንሰራው፣ እንዴት ነው የምገነባው፣ መጨረሻ እንዴት ነው የቤት ባለቤት ሊሆን የምንችለው የሚል ጥያቄ ደግሞ ካላችሁ እሱን ጥያቄ ደግሞ በመጨረሻ ላይ እናየዋለን ማለት ነው። ስለዚህ በዚህ አግባብ ጆይን እንድታረጉንና ቀለል እናንተ የፋይናንስ አማራጭ ሆናችሁን እኛ ደግሞ ከተማ ላይ አይን ቦታ ከቦሌ 15 ደቂቃ ማትፈጅ ቆንጆ ቦታ ያለችን እሱ ቦታ ላይ ተቀላቅላችሁ ንብረት እንድታፈሩ ሀብት እንዲኖራችሁ የማድረግ ስራ እንሰራለን ማለት ነው። እንግዲህ ከዚህ በፊት እንግዲህ አንድ ተግባራዊ ያደረግነው ሳይቶችም አሉን። ያው ቀስ በቀስ እያሉ እነሱ ከዚህ በፊት የነበሩትም እየሰሩት ያሉ ማለት ነው። ይሄኛው ግን ፈጠን እንዲችልና ሚዲየም ወይም ደግሞ ደህና አቅም ያለው የምንለውን ግሩፕ በዚህኛው ላይ የሚያስፈልገናል ማለት ነው። ስለዚህ እኛ ጋር ስትመጡ እርግጠኛ መሆን ያለባችሁ ከመጀመሪያው ክፍያ ውጪ አርቃሪውን ገንዘብ በ6 ወር ቢበዛ ከፋፍላችሁ በ2 አመት መጨረስ እንዳለባችሁ እርግጠኛ መሆን አለባችሁ። ካልሆነ ጆይን አታርጉ። እናንተም ማውን ጭንቀት ውስጥ መግባት አይጠበቅባችሁም። እኛንም ማውን አላስፈላጊ ሪስክ እንድንወስድም ልታረጉን ተገቢነት የለውም። ስለዚህ በጣም እርግጠኛ ሆናችሁ በጊዜውና በወቅቱ በሰዓቱ ክፍያችን እንፈጽማለን፣ ነገሩ ፈጥኖ እንዲሄድልን እንፈልጋለን የምትሉ ሰዎች ብቻ መሀል አዲስ አበባ ላይ ጆይን አርጉን። እንግዲህ እኔ ጋርም ደውላችሁ በአካልም ተገናኝተን ቦታውንም አይታችሁ ሳይቱንም አይታችሁ መተማመን ላይ ደርሰን መጀመር እንችላለን። ግን ከኛ ጋር አደራ የምንላችሁ እኛም ደግሞ በኋላ ፎከስ አድርገን የምናየው እርግጠኛ መሆናችሁ ለቀጣይ ክፍያ ላይ እንፈልጋለን ማለት ነው። ምክንያቱም አሁን ከተማ ላይ አንዳንዴ ይወቀሳል እንጂ አልሚ ከፍተኛ ችግር እየፈጠረ ያለው መዋጮ ነው። ሰው ቃል በገባው መሰረት ባለማዋጣቱ ክፍያውን በአግባቡ ባለመክፈሉ ሳይቶች ዲሌይ ይሆናሉ። እነዚህ ደግሞ ዲሌይ የሚሆኑ ሳይቶች ተመልሰው እናንተን ያስከፋሉ፣ እኛን ያስከፋሉ፣ የስራ መጓዝ ያመጣሉ። ይሄን የምንልበት ምክንያት ምንድነው? አንዳንድ ደንበኞች ሙሉ ክፍያ ከመጀመሪያ ጀምሮ እየከፈሉ ስለሚሄዱም ጭምር ነው ይሄን ልላችሁ የደፈርኩት። እና አንዳንድም የማህበርተኞች ወይም አባሎቻችን ይሄ ነገር እንዳይፈጠረባቸው እንደኛ አቅም ያላቸው ተመሳሳይ ፍላጎት ያላቸውን ሰዎች ብትሰበስብልን የሚልም ጥሪ ስላላቸው ማለት ነው ይሄን እየነገርኩ ያለው። ስለዚህ አጠር መጠን ባለ ከገበያው በጣም እጅግ በረከሰ ዋጋ መሀል ከተማ ላይ ባታ በጋራ መገንባት የሚችለውን ኦፖርቹኒቲ ነው ይዘን የመጣ ነው ማለት ነው። አመሰግናለሁ ጊዜያችሁ ከኔ ጋር ስለነበረ። ኢንቦክስ አድርጉልኝ፣ በመናስቀምጠው ስልክ ደውሉልኝ፣ ቴሌግራም፣ ዋትስአፕ ላይ አውሩኝ። ቢሮ ደግሞ በአካል መምጣት የምትፈልጉ ካላችሁ መገናኛ ሲቲ ስኩዌር ሞል 2ኛ ፎቅ ላይ እንገኛለን ማለት ነው። ስለነበረን ጊዜ እጅግ አመሰግናለሁ። ቴንኪዩ ማለት እወዳለሁ። ቴንኪዩ